ተመልከቱ እንዴት ጉልላቱን ቀጥቅጦ እንደሚጥለው ተመልከቱ። የ12ኛ ክፍል ከፍተኛ ውጤት ያመጡ ተማሪዎች ዝርዝር እንግዲህ ዘንድሮ 2384 ተማሪዎች ከ500 በላይ ውጤት አምጥተዋል። ሃይማኖት ጴንጤ ሆነው እንዴት ወደ አቡዬ መጡ? ወለጋ ውስጥ ነን እኛ ማሯችን በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ሰላም ውድ ተከብራችሁ ነው የተወደዳችሁ የዲቢ ዩቲዩብ ቻናል ቤተሰቦች እንደምቆያችሁ በአዲስና በወቅታዊ መረጃዎች ተመልሼ መጥቻለሁ። በዛሬው ቪዲዮ የምናየው የ12ኛ ክፍል ውጤት ተለቋል። በዚህም ዙሪያ ብዙ ነገር እናያለን። አንድ ቤተክርስቲያንም ፈርሷል በምክንያት እንደፈረስ እናያለን። ኃይለ ገብረስላሴ የኪዳነ ምሕረትን ምስክርነትን ተናግሯል። ስለዚህ ሁላችሁ እስከ መጨረሻው ድረስ ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። እስቲ የመጀመሪያውን ቪዲዮ አይተን እንመለሳለን። ወደ ቪዲዮ ተማሪዎች ውጤታችሁ ተለቋል። ሁላችሁም እየገባችሁ የዘንድሮ እንግዲህ የ2018 ዓመተ ምህረት የ12ኛ ክፍል ፈተና ውጤት ዛሬ ከምሽቱ 1 ሰዓት ላይ ይለቀቃል ተብሎ ነበር። ነገር ግን ከ1 ሰዓት ቀደም ብሎ አሁን ላይ ውጤታችሁ እየታየ ይገኛል። እኔም እንግዲህ ገብቼ ቼክ አድርጌዋለሁ፣ እየሰራ ይገኛል። ሁላችሁም እንግዲህ እየገባችሁ ውጤታችሁን ይዩ። እንግዲህ ቪዲዮ እንዳያችሁ ነው ውጤቱ ተለቋል። መልካም ውጤት እያልኩኝ እስ ብርሃኑ ነጋ መግለጫ የሰጠበትን ቪዲዮ አለ፣ እርሱን አይተን እንመለሳለን። ወደ ቪዲዮ። በዚህ ደረጃ ከፍተኛው ለውጥ የመጣው ከ500 በላይ ያመጡት ተማሪዎች ቁጥር በአጠቃላይ ታስታውሱ እንደሆነ የመጀመሪያውን ፈተና ስናስፈትን ከ500 በላይ ያመጡት 173 ተማሪዎች ነበሩ። ባለፈው አመት ከ500 በላይ ያመጡት ተማሪዎች 1221 ነበሩ። ዘንድሮ 2384 ተማሪዎች ከ500 በላይ ውጤት አምጥተዋል። እጥፍ ሆኗል ማለት ነው። ሚኒንግ የሚያጠኑት ጎበዝ ተማሪዎች እየጨመሩ በማጥናት እንደሚገኝ ያወቁ ተማሪዎች እየጨመሩ ሲሄዱ ዜን የሚያልፈው ተማሪ በዛው ልክ እየጨመረ ይሄዳል ማለት ነው። ካለፉት 2384 በ500 በላይ አምጥተው ካለፉት 2384 ተማሪዎች ውስጥ 2215ቱ በተፈጥሮ ሳይንስ 169ኙ በማህበራዊ ሳይንስ ናቸው። ከጾታ አንፃር ከ500 በላይ ያመጡ 742 ሴት ተማሪዎች ሲኖሩን 1642ቱ ወንድ ተማሪዎች ናቸው። እነኚህ ከፍተኛ ውጤት ያመጡ ተማሪዎች በአብዛኛው የት ነው ያሉት በክልል ደረጃ ብሎ ለሚጠይቅ ከፍተኛው ቁጥር የተመዘገበው አዲስ አበባ ነው፣ 888 ተማሪዎች። በሁለተኛ ደረጃ ከፍተኛው ቁጥር የተመዘገበው ኦሮሚያ ነው፣ 794 ተማሪዎች። ከዛ በሶስተኛ ደረጃ አማራ ክልል 385 ተማሪዎች ከ500 በላይ አምጥተዋል። ተመልሰን መተናል። እንግዲህ መግለጫው እንደሰማችሁት ነው። በቀጣይ የምናየው ቪዲዮ ከፍተኛ ውጤት ማን እንደሰሩ የምናየው ይሆናል። ወደ ቪዲዮ። የ12ኛ ክፍል ከፍተኛ ውጤት ያመጡ ተማሪዎች ዝርዝርም እንግዲህ ይፋ ተደርጓል። እንደሚታወቀው ከደቂቃዎች በፊት መግለጫ ሲሰጥ እንደነበረ መረጃውን አድርሻችሁ ነበረ። በ2018 የ12ኛ ክፍል በአገር አቀፍ ፈተና ከተፈተኑ ተማሪዎች መካከል እንግዲህ ከፍተኛ ውጤት ያመጡ ከሴትም ከወንድም እንዲሁም ደግሞ ከተፈጥሮ ሳይንስና ከማህበራዊ ሳይንስ ማለት ነው ይፋ እየተደረገ ነው የሚገኘው። በዚህ ሰዓትም እንግዲህ 591.6 በማምጣት ከኦዳ አዳሪ ልዩ ትምህርት ቤት እንግዲህ ወንድ ተማሪ ማለት ነው 591.6 በማምጣት ከፍተኛ ውጤት ማምጣቱ የተነገረ ሲሆን በተጨማሪም ደግሞ ከሴት በተፈጥሮ ሳይንስ ማለት ነው 583 በመምጣትም እንግዲህ የአጎት ምድር ትምህርት ቤት ወይም ደግሞ ከእንጅባራ ሴት ውጤት ማስመዝገቧን የተነገረ የሚገኘው። በተጨማሪም ደግሞ በማህበራዊ ሳይንስ በወንድ ማለት ነው 576.2 በማምጣት ዶዶላ ኢፎቦሩ ትምህርት ቤት ሲሆን በተጨማሪም ደግሞ እንዲሁም በሴት በማህበራዊ ሳይንስ ማለት ነው 569.1 በማምጣት ቦሌ ሱፐር ሆሊ ሴቨር ትምህርት ቤት ከሴት ማለት ነው እነዚህ ነጥቦች ማምጣታቸውን የተነገረ የሚገኘው። እጅግ በጣም በሚገርም ሁኔታ እንግዲህ እንደሚታወቀው እንግዲህ እንደተለመደው ከ550 ሺህ በላይ ተማሪዎች ተፈትነው 70 ሺህ የሚሆኑ ተማሪዎች ብቻ ማለፋቸው ነው የተነገረ የሚገኘው። እጅግ በጣም አሳዛኝ ነው። ተመልሰን መተናል። እንግዲህ በጣም ደስ ይላል። ውጤት የመጣላችሁ ተማሪዎች እንኳን ደስ አላችሁ። በቀጣይ የምናየው ቪዲዮ በወለጋ ላይ ምንድነው የተፈጠረው? እስቲ ቪዲዮ ማየት እንመለሳለን። ወደ ቪዲዮ። ወለጋ ውስጥ ነን እኛ ማሯችን
በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። ለምንድን ነው መንግስት ባይደርስልን? ለምንድን ነው? ምን አረግነ? አማራ ያለ ኢትዮጵያ፣ ኦሮሞ ያለ ኢትዮጵያ አይሆንም። ለምንድን ነው እኛ በዚህ ልክ የተጠላን? እየታረድን ነው ማለት ነው። እየታረድን ነው። እሬ መንግስት ያለሽ፣ እሬ ፈጣሪ ያለሽ፣ ምንም ነገር የለንም። አሁን ደግሞ በከባድ መሳሪያ እየተደበደብን ነው። ሽመልስ አብዲሳ ማለት ነው። ፋይ በቃ ጥንፈኛ እያጠፋን ነው ይላል። ጥንፈኛ እያጠፋ አይደለም፣ ህዝብን እያጠፋ ነው። እኛ መሮናን ከዚህ ወጣ አውጡን። በቃ አንፈልግም ካላችሁ አጅባችሁ አስወጡ። ተውን በቃ። ቪዲዮ እንዳያችሁ እንግዲህ በጣም ነው የሚያሳዝነው። አንድ ካህንም በዚህ ታጣቂዎች ላይ እየተንገላታ ያለ ቪዲዮ አለ። እሱን አይተን እንመለሳለን ወደ ቪዲዮ። ቪዲዮ እንዳያችሁ እንግዲህ በጣም ነው የሚያሳዝነው። በቀጣይ የምናየው ቪዲዮ በጅጅጋ አንድ ቤተክርስቲያን ፈርሷል በታጣቂዎች። እስቲ ቪዲዮን አይተን እንመለሳለን። ተመልከቱ እንዴት ጉልላቱን ቀጥቅጦ እንደሚጥለው ተመልከቱ። እንጂ የሃይማኖት እኩልነት ባለበት ሀገር ላይ ያውን በጅጅጋ በጣም ብዙ መመን ባለበት ሀገር ላይ ምን አይነት ድፍረት ነው? እንደዚህ ላይ ተሰቅሎ ጉልላቱን መስቀሉን እንደዚህ በጭካኔ እንደዚህ ቀጥቅጦ እስከመጣል ደረጃ በጣም ያሳዝናል። የመድኃኔዓለም ቤተክርስቲያን ነው። ዛሬ ነሐሴ 18 እጅግ በጣም ያሳዝናል። አሳዛኝ ዜና አለ ለመላው ባለማተብ ኦርቶዶክሳውያን። በሶማሌ ክልል በጅጅጋ ሐረር ኬላው ተብሎ የሚጠራው አካባቢ የመድኃኔዓለም ቤተክርስቲያን አዲስ ተሰርቶ ለምርቃን እየተዘጋጁ ባሉበት ሰዓት ላይ በተደራጁ አካላት ቤተክርስቲያኑ መፍረስ ችሏል። ይህ ብቻ ሳይሆን በዛ አካባቢ የነበሩ ህዝበ ክርስቲያንም ተጎጂ ሆነዋል፣ ማለት ተደብድበዋል። እጅግ በጣም ያሳዝናል። የሶማሌ ሀገረ ስብከት ቤተክርስቲያን መግለጫ ነው ታለ የሚመለከተው አካል የሚስፈላጊውን ትብብር እንዲያደርግና ወንጀለኞቹ ለህግ እንዲቀርቡም ተጠይቋል። እንዲሁም ደግሞ የአዲስ አበባ ሀገረ ስብከትም ፍትህን ጠይቋል። ቪዲዮን እንግዲህ እንዳያችሁ ነው በጣም ነው የሚያሳዝነው። እስኪ ለጅጅጋ እና ለወለጋ ያላችሁ ሁላችሁም ኮሜንት ላይ ጻፉ። ከዚህ ቀጥሎ የምናየው ቪዲዮ አትሌት ኃይሌ ገብረስላሴ የእመቤታችን ቅድስት ድንግል ማርያምን ምስክርነትን የተናገረበት ቪዲዮ አለ። እርሱን አይተን እንመለሳለን። ወደ ቪዲዮ። አትሌት ኃይሌ ገብረስላሴ በአንድ ወቅት ስለ ኪዳነ ምህረት እንዲህ ብሎ ነበር። በሰከንድ ሚሊዮኖችን አግኝቼ በሰከንድ ሚሊዮኖችን አጥቻለሁ። የህይወት ትልቁ እውነታ ይሄ ነው። ሀብት ይመጣል ይሄዳል። ነገር ግን ምንም ያህል ባገኝም ሆነ ባጣ የማይቀየር አንድ ጽኑ አቋም አለኝ። ኪዳነ ምህረት። በየወሩ ከኪዳነ ምህረት ደጃፍ አልጠፋም። ከእርሷ ጋር ስሆን ኪሳራ አያሸንፈኝም። ምክንያቱም ከኪዳነ ምህረት ጋር ሁሌም አሸናፊ ነኝ። ያላችሁበት ሁኔታ አቅማችሁን ቢጨርሰውም በኪዳነ ምህረት ግን ተስፋ አልቆርጥም የምትሉ ኪዳነ ምህረት እያላችሁ ስሟን አወድሱ። ቪዲዮ እንዳያችሁ እንግዲህ ድንቅ ምስክርነት ነው። በቀጣይ የምናየው ቪዲዮ እመቤታችን ቅድስት ድንግል ማርያም አላረገችም እያሉ አንዳንድ አካላቶች እየተናገሩ ነው። ለዚህም መልስ የሚሆን አንድ መምህራችን የተናገረበት ቪዲዮ አለ። እርሱን አይተን እንመለሳለን። ወደ ቪዲዮ። ማርያም አድርጋለች ለሚለ መጽሐፍ ቅዱሳዊ ማስረጃ ብትሰጡን ደስ ይለኛል እና ለሁላችንም ይጠቅማል። ምናልባት ስለሚጠቅም ይሆናል ብዙ ሰዎች እየተጠቀሙ ያሉት። እስቲ የሚጠቅም አይነት ከሆነ ለኛም ከመጽሐፍ ቅዱስ እንደ መጽሐፍ ቅዱስ ማስረጃ ብትሰጡን እዚህ ላይ በጣም ደስ ይለኛል። ኮሜንት ላይ ብታስገቡ። ማርያም አርጋለች የሚል በመጽሐፍ ቅዱስ አሳዩን ተብላችሁ ተጠይቃችሁ አታውቁም? አንድ ክርስቲያን ይህንን ማወቅና መረዳት አለበት። ዛሬ በመጽሐፍ ቅዱስ እናያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ በዮሐንስ ወንጌል ምዕራፍ 2 ከቁጥር 19 ላይ ኢየሱስም ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ ብሎ ተናገረ። በሚናገር ጊዜ ያ 46 ዓመት ስለፈጀባቸው ስለ ዘሩባቤል ቤተ መቅደስ መሰላቸው አይሁዶች። እርሱ ግን የተናገረው ስለ ራሱ ቤተ መቅደስ ነበር። ስለዚህ ክርስቶስ ሞትን ድል አድርጎ ተነስቶ አርጓል። በዚህ በመዝሙር 132 ከቁጥር 8 ላይ አቤቱ ወደ ረፍት ተነስ አንተና የመቅደስህ ታቦት ይላል። ይህ ታቦት የተባለችው እናታችን ቅድስት ድንግል ማርያም ናት። ታቦት ማለት ማደሪያ ማለት ነው። ስለዚህ ያ መቅደሱ ተነስቷል አርጓል ብለህ የምታምን ከሆነ ታቦቱም ተነስቶ አርጓል ማለት ነው። ስለዚህ መቅደሱ ማን ነው ቢሉ ክርስቶስ ነው። ታቦቱ ማናት ቢሉ እመቤታችን ቅድስት ድንግል ማርያም ናት ማለት ነው።
ስለዚህ ክርስቶስ አርጓል ብለህ የምታምን ከሆነ እናታችንም ቅድስት ድንግል ማርያም እንዳረገች ልታምን ይገባል ማለት ነው። አንድ የመጨረሻ ጥቅስ ልንገራችሁ። በዚህ በተሰሎንቄ ምዕራፍ 2 ከቁጥር 15 ላይ ወንድሞች ሆይ ጸንታችሁ ቁሙ፣ በመልእክታችንም በቃላችንም ያስተማርናችሁን ወግ ያዙ ይላል። ስለዚህ እኛ ክርስቲያኖች ደግሞ የቅዱስ ጳውሎስን መልእክት በመስማት በመልእክቱ የጻፉልን ብቻ ሳይሆን የምንቀበለው በቃላቸውንም የነገሩንን እንቀበላለን ማለት ነው። ወስብሐት ለእግዚአብሔር። ይቆየን። ቪዲዮ እንዳያችሁ ነው ብዙም ትምህርት እንዳገኛችሁ እርግጠኛ ነኝ። በቀጣይ የምናየው ቪዲዮ አንድ ጴንጤ አቡዬ ሄዶ ተፈውሶ ድንቅ ምስክርነትን የተናገረበት ቪዲዮ አለ። እርሱን አይተን እንመለሳለን። ወደ ቪዲዮ። ሃይማኖት ጴንጤ ነኝ። ጴንጤ ሆነው እንዴት ወደ አቡዬ መጡ? ሰዎቹ መኪና ውስጥ ሲገባ ሽታው እኛን ሽታ አረግማቱ ምንድነው ሲል የዘመናችን መጻጉዕ በዝግቲ አባታችን አቡነ ገብረ መንፈስ ቅዱስ ጸበል ሙሉ ለሙሉ ድኖ ዛሬ ለምስክርነት በቅቷል። ሞታል አትሄድ ሬሳይ ማንም አይወስድም ሲል እኔ እዛ ከሄድኩ እዛ ኢትዮጵያ ሰው ነኝ፣ ቤተክርስቲያኑ ቸርቹ እኔን ይቀብራሉ። እዛ ከደረስኩ ሊሞት ይሄው መጣው። ሹፌሩ ዝም ብሎ መኪና እየነዳ አምጥቶ ዝግቲ እኔን አደረሰ። ካንሰር በሽታ ተይዤ ተጨንቄ ሰውነቱ ያኔ እኔ ሲመጣ በጣም ይገማል። ማንም ሰው እኔ ጋር አይጠጋም፣ ሽታው አያስጠጋም። ማንም አክስት፣ ማንም ወንድም፣ ማንም እህት እኔን አይጠይቅም። ግን እኔ እዚህ ዝግቲ ከገባሁ በኋላ አቦዬ ለኔ እኔን ያገዘች ሽንቅ ለኔ የሰጠች ያው እኔ እስካሁን ድረስ እኔን አሁንም አልጣለችም፣ እየጠየቀች ናትማ። በእግዚአብሔር ተወደደ ይድልያ ተመልሰን መተናል። እንግዲህ አባታችን ድንቅ ምስክርነት ነበር የተናገሩት። ተመልካቾቻችን ለዛሬ ነበረን ቆይታ ይህንን መስል ነበረ። በቀጣይ ቪዲዮ ተመልሼ እስክመጣ ድረስ መልካም ቆይታ ይሁንላችሁ።